አሁን በዓለማችን ያለው የምግብ ድጎማ ስርዓት በጥቂት ግዙፍ የግል ድርጅቶችና በእነርሱ ትርፍ ላይ ተመሰረተ ነው። ስርጭቱም የደሃው ማህበረሰብ ችግር ከግንዛቤ ውስጥ ያስገባ ነው ለማለት አያስደፍርም። ፍጹም ኃላፊነት በማይሰማቸው ሰዎችና ሀገራት ቁጥጥር ስር ነው። ከዘርፉ ጀርባ ያሉ ሀገራት የሰዎችን መሰረታዊ መብት እንኳን መረዳት የማይችሉ ናቸው። ለምሳሌ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ መሪዎችን ችግራችሁ ምንድነው እንላቸዋለን። ነገር ግን ይህን ጥያቄ ከመጠየቃችን በፊት ማመን የነበረብን እውነታዎች ነበሩ። ለምሳሌ የቤልጂየም ንጉስ ለ30 ዓመታት የቆየ የባሪያ ንግድ በኮንጎ ዘርግቶ መቆየቱን፣ የቤልጂየም መንግስት ለሌላ 40 ዓመታት የባሪያ ንግዱ ዋና ተዋናይ ሆኖ መቆየቱን፣ ተወዳጁ መሪያቸውን ፓትሪስ ሉሙምባን የአሜሪካ የስለላ ተቋም ገድሎ ለሌላ 30 ዓመታት የአምባገነን ስርዓት እንዳመቻቻቸው፣ አሁን ደግሞ ስግብግብ ምዕራባውያን ነጋዴዎች ለሀገሪቱ 1 ሳንቲም እንኳን ሳይከፍሉ ኮባልትና መሰል ውድ ማዕድናትን እየዘረፉ መሆኑን፣ ይህንን ሁሉ ሸምጥጠን ክደን ኮንጎ ችግርሽ ምንድነው እንላለን። ለምን ህዝባችሁን በአግባቡ አታስተዳድሩም እንላቸዋለን። ነገሮችን እየተገበርንበት ያለው ስርዓት መሳሳቱን አምነን አዲስ ስርዓት ማዘጋጀት ይኖርብናል። ይህንን ኃላፊነት ደግሞ መሸከም ያለባቸው መንግስታት ናቸው። ባለፉት 100 ዓመታት ለግሉ ዘርፍ ይህን ኃላፊነት ሰጥተን ሞክረናል። በግሉ ዘርፍ የነበሩት ድርጅቶች ደግሞ ከኋላ በአሜሪካ ጦር የሚታገዙ ናቸው። ለምሳሌ ሆንዱራስን እንመልከት። ዩናይትድ ፍሩት የተባለው ድርጅት ነው ሀገሪቱን ሲያሾራት የኖረው። የዚህ ድርጅት ጠበቃ ከዚህ በፊት የአሜሪካ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶላስ ናቸው። የእኚህ ሰው ወንድም ደግሞ የአሜሪካ የስለላ ድርጅት ኃላፊ ነበሩ። በአጠቃላይ አዲስ ስርዓት ያስፈልገናል። ይህ አዲስ ስርዓት ደግሞ የሰብአዊ ክብርን፣ ዓለም አቀፍ ህግጋትን፣ የሀገራት ሉዓላዊ ኢኮኖሚያዊ መብቶችን ማክበር አለበት። በ1948 የዓለም መንግስታት ተሰብስበው ምግብ ለአንድ ሰው መብት መሆን እንዳለበት ደንግገዋል። አሁን የምንሰራው መንግስታት ከ7 10 ዓመታት በፊት ተስማምተው ያጸደቁትን መግባቢያ ማስፈጸም ነው። የኔ ሀገር አሜሪካ አይደለም ስለሌላ ሀገራት ድሃዎች ቀርቶ ስለራሷም ድሃ ዜጎች ደንታ የማይሰጣት ናት። ከ7 አሜሪካውያን አንዱ የተራበ ነው። የአሜሪካ ፖለቲከኞች የሚያሳስባቸው ግን የቱጃሮችን ግብር እንዴት እንደሚቀንሱ ነው። ዓለም እጅግ አስጊ በሆነ ሁኔታ ውስጥ ነው የምትገኘው። እነዚህን ችግሮች የግሉ ዘርፍ ሊፈታልን አይችልም። በዚህ ያላችሁ የግሉ ዘርፍ መሪዎችን ይህንን በመናገሬ ይቅርታ እላችኋለሁ። እናንተ ማድረግ የምትችሉት ህግና ስርዓትን አክብሮ መነገድና የሚጠበቅባችሁን ግብር በወቅቱ መክፈል ብቻ ነው። መንግስታት ምን ማድረግ አለባቸው የሚለውን ከዚህ በመቀጠል ዘረዝራለሁ። እንደማያደርጉ ታውቃለሁ። ማድረግ አለባቸው ብዬ ግን አምናለሁ። አንደኛ፣ የቡድን 20 አባል ሀገራት ስብስብ የአፍሪካ ህብረትን በመጨመር ወደ ቡድን 21 ማደግ ይኖርበታል። የአውሮፓ ህብረት ለምሳሌ እንደ ህብረት በዚህ ስብስብ ውስጥ መቀመጫ አለው። የአፍሪካ ህብረት በዚህ ስብስብ ውስጥ ተወካይ ቢኖረው 1.4 ቢሊዮን ህዝብ በዚህ ወሳኝ ስብስብ ውስጥ ወኪል አገኘ ማለት ነው። እስካሁን ድረስ 1.4 ቢሊዮን ሰዎች በዚህ ወሳኝ ስብስብ ውስጥ ውክልና የላቸውም። ሁለተኛ፣ ለልማት ተብለው በብድርና እርዳታ የሚለቀቁ ብሮችን በተመለከተም የራሱ ስርዓት ያለው አስተዳደር ያስፈልገናል። ሀብታም ሀገራት ከዓለም አቀፍ የገንዘብ ተቋማት ብድር የሚያገኙት ያለምንም ወለድ ነው። ደሃ ሀገራት ግን ከ5 እስከ 10% ተጨማሪ ወለድ እንዲከፍሉ ይገደዳሉ። በዚያ ላይ ይህንንም ቢሆን የሚያበድራቸው ለማግኘት እጅግ ይቸገራሉ። የዓለም ባንክ ሊያስብበት የሚገባው እንዲህ አይነት ጉዳይ ነበር። ይህንን ግን ከዓለም ባንክ አንሰማም። በስብሰባዎቻቸውም ትክክለኛ ቁጥሮች ላይ የተመሰረቱ ትንተናዎችን አናደምጥም። የዓለማችን ኢኮኖሚ ምርት በአመት ከ100 ትሪሊዮን ዶላር በላይ ነው። እንደ አንድ ኢኮኖሚስት እኔ የሚወሩ ነገሮችን ሁሉ የምመዝነው ከዚህ ቁጥር አንጻር ነው። የደሃ ሀገራትን የመበደር አቅም ለማሳደግ ጠንክረን መስራት ይጠበቅብናል። ወለዱም ልክ እንደ ሀብታም ሀገራት ለዜሮ የተጠጋ መሆን ይኖርበታል።
ብዙ የምናወራቸው የልማት እቅዶች ከፍተኛ ወጪን ይጠይቃሉ። መብራት ብንል ገንዘብ ይጠይቃል። ቴክኖሎጂ ገንዘብ ይጠይቃል። ንጹሃና መስኖም ገንዘብ ይጠይቃል። IMF በቅርቡ ባወጣቸው ጥናቶች ደሃ ሀገራት በአመት ከሚፈልጉት ገንዘብ አንጻር የ500 ቢሊዮን ዶላር ገደማ የፍላጎትና አቅርቦት ልዩነት ይታያል። ይህ ትልቅ ቁጥር አይደለም። በአመት 100 ትሪሊዮን ዶላር ሀብት ለምታመነጭ ዓለም 0.5% ማለት ነው። እውነት ከልባችን እነዚህ ነገሮች ቢሰሙ ኖሮ ሀብታሞቹ የቡድን ሰባል ሀገራት ለትምህርት ስለምንጨነቅ 3 ቢሊዮን ዶላር እንለግሳለን እያሉ ሲያላግጡ አንመለከትም ነበር። የዩኔስኮ ጥናት የሚያመለክተው ግን በአመት ቢያንስ 30 ቢሊዮን ዶላር ለትምህርት እንደሚያስፈልግ ነው። ማንም ግን ይህ ጥያቄ አይጠይቅም። ከሪፖርት የተሻገረ ስራ መስራትም የሚፈልግ የለም። ሶስተኛው ደግሞ የተባበሩት መንግስታት ድርጅት የዓለም ሀገራትን ግንኙነት የሚያሳልጥ ማዕከል ማድረግ ነው። የዓለም ሀገራት እንደ ሰለጠነ ማህበረሰብ አብረው እንዲኖሩ ከፈለግን ጠንካራ የሆነ የተባበሩት መንግስታት ድርጅት ያስፈልገናል። ችግሩ ግን የተባበሩት መንግስታት ድርጅት አመታዊ በጀት ከአንድ አነስተኛ ከተማ በጀት እንኳን ያነሰ ነው። የተባበሩት መንግስታት አመታዊ በጀት ከኒውዮርክ ከተማ አመታዊ በጀት ጋር ሲነጻጸር 3% ብቻ ነው። የኒውዮርክ በጀት ከ100 ቢሊዮን ዶላር ይልቃል። የተባበሩት መንግስታት አመታዊ በጀት ግን 3 ቢሊዮን ዶላር ገደማ ብቻ ነው። የሀብታሞች ሀገራትን ስግብግብነት እስካላስታገስን ችግሮችን እያወራን እንዘልቃለን። ወደ 3000 ገደማ ቢሊዮነሮች በዓለማችን ይገኛሉ። አጠቃላይ ሀብታቸውም 16.1 ትሪሊዮን ዶላር ይደርሳል። አንድ ሰው በቅንጦት እንኳን ልኑር ቢል 1 ቢሊዮን ዶላር ከበቂ በላይ እንደሚበቃው ልናገር የምችል ኢኮኖሚስት ነኝ። ነገር ግን በእያንዳንዱ ቢሊዮን ዶላራቸው 11 ትሪሊዮን ዶላር የመጠቀም እድል አላቸው። እነዚህ ሰዎች ገንዘብ ላይ በአግባቡ ግብር መሰብሰብ ይጠበቅብናል። ያኔ የሰለጠነ ዓለም ይኖረናል።